Hi guys, እንዴት ናችሁ? ዛሬ አብረን የምንመለከተው ሆም ስክሪናችን ላይ እንዴት አድርገን የምንፈልገውን ፌስቡክ ፔጅ ሾርትከት መፍጠር እንደምንችል ይሆናል። መጀመሪያ እንግዲህ ፌስቡካችንን ከፍታለን። ከዛ ከገባን በኋላ ግሩፕ እንመርጣለን ማለት ነው። ወደታችን ነውና ግሩፕስ የሚለው ውስጥ እንገባለን። ከዛ የምትፈልጉትን ትመርጣላችሁ። አሁን የምፈልገውን እመርጣለሁ ማለት ነው። ከዛ ከገባችሁ በኋላ ከዚህ በስተ ቀኝ በኩል ኢንፎ የምትላለች እና እሷን ክሊክ እናደርጋታለን ማለት ነው። እሷው ገብተን ክሊክ ስናደርጋት የተለያዩ መረጃዎች ይመጣሉ ስለ ግሩፑ። እንግዲህ አድ ቱ ሆም ስክሪን የምትለዋን ክሊክ እናደርጋለን ማለት ነው። እሷን እንጫናለን። ያን ጊዜ አያችሁ ሾርትከት ተፈጥሯል ይላል። እንዘጋዋለን። ሾርትከት እንደተፈጠረ ለማየት አይሆን አያችሁ ስክሪኔ ላይ ልክ የተለየ አፕሊኬሽን መስሎ ይመጣል። ከፍታችሁ ስታዩ መረጃዎቹ እንዳለ ናቸው። እነሱን በቀላሉ ማግኘት እንችላለን። ከፍተን እንግዲህ የምንፈልገውን አክቲቭ መሆን እንችላለን። ኮሜንትም ወጭም ማድረግ እንችላለን ማለት ነው። እንግዲህ በዛ አይነት መልኩ መጠቀም ትችላላችሁ። ሁሌ ፌስቡክ ውስጥ እየገባችሁ ግሩፕስ የሚለውን መንካት ያስፈልጋችኋል። ካልፈለጋችሁ ደግሞ በቀላሉ ሪሙቭ ማድረግ ትችላላችሁ። እንደሌላ አፕሊኬሽን አንኢንስቶል ማለት ያስፈልጋው። ስላዳመጣችሁ አመሰግናለሁ። ባይ